እነል መልእክት ለሀገር መከላከያ ሰራዊት ነው የምታደርሱልኝ። እና እኔ ምንድነው የማስተላልፈው? እኔ ሀገር መከላከያ ሰራዊት ነበርኩ በመጀመሪያው። በየትኛው ብትል በሰሜኑ ጦርነት ደግሞ እኔን ማንም ሰው የማያቀኝ የለም። እና 46ኛ ክፍለ ጦር 8ኛ እዝ ነበሩ። ጀነራላችን አሰፋ ቸኮል ነበረ። እና ከሰሜኑ ጦርነት ያንን ያህል ያንን ወደ ስንት ሺህ ወታደር አልቆ ወደ ስንት ሺህ ወታደር አስበልተው እንደገና ደግሞ የአማራን ህዝብ ውጋ እያለ እያፈሰ ያስገባቸዋል። ስለዚህ ፋኖ ባለበት ቀጠና ላይ ከላሻችሁን እያዛችሁ ፋኖ ባለበት ቀጠና ላይ ተቀላቀሉ። የድሃ ልጆች አትለቁ። እኔ ወራሽ ሹፌር ነበርኩ። ይኸው ማንም ያቀኛል። ማንም የሀገር መከላከያ ሰራዊት የሆነ አሁን የገባ ካልሆነ የድሮች ያውቁኛል። ማንም ያቀኛል። እሱንም ወጦ ሁሉም መከላከያ ወጧል። ስለዚህ እናንተ የድሃ ልጅ እያፈሰም እያስገባ ለምን ገብተህ ትሞታለህ? ለምን በቃ ታፍሰህ ትገባለህ አይደል? በቃ ታፍሰህ ቢያንስ እንኳን ባፈሳ ተገባህ። ከዛ በላይ ልክ ወደ ውጊያ ስትገባ በቃ 3 4 5 እየሆናችሁ እየተነጋገራችሁ መሳሪያችሁን እያያዛችሁ በቃ ፋኖ ባለበት ቀጠና ግቡ። ለምን ታልቃላችሁ? ያንን ወደ ስንት ሺህ የሚቆጠር ወታደር አለቀ። እስኪ መንግስት ለቤተሰብ እኮ አንድ ነገር ለእናት ለአባት እየደወለ እኮ አንድ ነገር እንኳን ድጋፍ አላደረገላችሁም። እንዲያርጎ ያን ያህል ወታደር ሲያልቅ ማለት ነው። ስለዚህ አሁንም በየትኛውንም ቦታ ላይ ያለ የፋኖ ባለበት ቀጠና ላይ 3 4 2 እየተነጋገራችሁ ከላይ አንድ ክላሽ ይዘህ ስትወጣ 50 ሺህ ይሰጣል። ብሬን ይዘህ ስትወጣ 400 ሺህ ብር፣ ስናይፐር ይዘህ ስትወጣ 450 ይሰጣል። ስለዚህ እሱን እያያዝ ተቀላቀል። የፈለገው 2 ዓመት ከምናምን ነው። እስቲ ወደ ስንት ሺህ ወታደር አለቀ። ሁሌ ይማረካል፣ ሁሌ ታፍሰን ነው። የመጨረሻ የልሳ ዘመናችሁ ነው። ሰማኛለ መኪና እኔ ሰላም ማስከበር ውጭ ሀገር ሁሉ ልልክ ነው ምናምን እያሉ ነበረ። ፋኖ ውጊያ እንደጀመረ ማለት ነው። ግን እኔ አውቄ እሺ ብዬ ነው መኪናውን ነው ታውቃላችሁ። መኪናውን ሁሉ ጫካ ውስጥ አቁሜ ስንት መስዋዕትነት ከፍዬ እዚህ የደረሱት። ስለዚህ ለምን እየገባችሁ ታርቃላችሁ? ይሄን ለመከላከያ ሰራዊት፣ ለአድባበትን፣ ለፖሊስ ለምን ይሸማርሱት? ፖሊስ ምን ይሻ አድባበትን ብር ነው የምትፈልገው? ክላሽ ዘና 50 ሺህ ብር እንሰጣለን። ገንዘብ ከሆነ 70 ሚሊዮን ህዝብ ተምታስበላ ማለት ነው። አሁን ግን የመጨረሻ የልሳ ዘመናችሁ ስለሆነ ሁሌም ተናግረናል። ግቡ ብለን ተናግረናል። የገባው ገብቷል። የቀረው አንዳንድ ባንድ አለ። በቅርብ ቀን ታልገባህ እሱ እናሳያለን። ድል ለአማራ ህዝብ፣ ድል ለፋኖ። እናሸንፋለን በክንዳችን።